ያኔ በድምጻችን ይሰማ ትግል ሲደረግም ሆነ በትግሉ መስዋዕትነት ተከፍሎ ተቋማዊ ነፃነት ሲገኝ ሱፊዩም ሰለፊዩም ሁሉ በአንድ ላይ ቆሞ የታገለው የመንግስትን ጣልቃ ገብነት ለማስቆምና አህባሽ ተብሎ የተነገረንን በግድ የማጥመቅ ዘመቻን በማስቆም አስተዳደራዊ ፍትህ የሰፈነበት የጋራ እሴቶች የሚከበረበትና የሁሉንም ሙስሊም መብትና ክብር በእኩልነት የሚያስጠብቅ ገለልተኛ መጅሊስ እናቋቁማለን ተብሎ ነበር መሆን የነበረበትም ይሄው ነው። ሆኖም ዛሬ መጅሊሱ በእኩልነት ሊያገለግልና ሊያስተዳድር የተቋቋመ አካል መሆኑ ቀርቶ በቀድሞ መዋቅር የተበሳጨው አንድ ቡድን በደል አድራሽ ተደርጎ የተነገረለት የትላንቱን አህባሽ በተቋም ደረጃ ትርጉሙን አስፍቶ ከእኛ መንሃጅ ውጪ የሆነ መደምሰስ ያለበት ከመጅሊስ አስተዳደር መጽዳት ያለበት የሱፊያውን ማህበረሰብ የማንነት መገለጫ የሆኑ እሴቶችን ሽርክና ቢድዓ በሚል የክህደት ፍርጃ እየተተገበረበት ነው። ኢማሞቻቸው ከስራ እየተባረሩ ኮሚቴዎቻቸው እየተበተኑ በመተካቸውም የሰለፊያ መንሃጅ የሚያራምዱ ግለሰቦችን በመሾም የሱፊያውን ማህበረሰብ ከራሱ መስጂዶችና ተቋማት በግድ በማፈናቀል እሴቶቹን ግልጽ የሆነ የማጥፋትና የመዋጥ ዘመቻ እያደረጉበት ነው። ታዲያ ይህ ሁሉ ግልጽ በደል፣ ይህ ሁሉ አስተዳደራዊ አምባገነንነት፣ ይህ ሁሉ የማንነት የተቋም ወረራ ሲደረግበት በራሱ ደምና ላብ በጋራ በገነባው ተቋም ውስጥ እንደ ሁለተኛ ዜጋ ሲታይ እሴቶቹ ሲረገጡና ሊጠፉ ሲሉ እያየ ከእንግዲህ ይህንን በደል ተሸክሜ አንቀጥልም፣ ህልውናችንን ለማትረፍ ሁለት መጅሊስ እንፈልጋለን የሚል የበደል ሮሮ ቢያሰማ ይህ በምን አግባብ ነው አንድነትን መበተን ሊሆን የሚችለው? የትኛውን አንድነት? አንድነት እኮ ቀበሮ በጉን አሳዶ ከበላው በኋላ በሆዴ ውስጥ አንድ ሆነናል የሚል የግዳጅ ስምምነት አይደለም። እና ይህ አንድነትን መበተን ሳይሆን ቀድሞውኑ ለተበተነው ለተመረዘውና ለሞተው አንድነት እውቅና መስጠትና ህልውናን ለማትረፍ የሚደረግ የመጨረሻው ሙከራ ነው። እና ችግሩ ሁለት መጅሊስ በሚለው ጩኸት ውስጥ ሳይሆን ለዚህ ጩኸት መንስኤ በሆነው በደል ውስጥ ነው። ችግሩ ያለው ከመጀመሪያው ነው። አንዱ የህብረተሰብ ክፍል ሌላውን ክፍል ሙሉ በሙሉ ከቤቱ የማፈናቀል ስልጣንና ፍላጎት እንዲኖረው ያደረገው የተቋሙ አሸናፊ ሁሉን ይወስዳል የሆነው መዋቅር ነው። ችግሩ ያለው የመጅሊሱን ተቋም እንደ ጦር መሳሪያ ተጠቅሞ በጉልበት ከእኔ ጋር ካልተመሳሰልክ ትጠፋለህ እያለ በሚሊዮኖች የሚቆጠርን ህዝብ ማንነትና እሴት ለመደምሰስ እየሰራ ባለው ኃይል ላይ እንጂ እሺ ላለመጥፋት ስል ልለየህ ብሎ በግልጽ ህመሙን በተናገረው ማህበረሰብ ዘንድ አይደለም። መፍትሄውም ተጠቂውን አንድነት አትበትን ብሎ መውቀስ አይደለም። ይልቁንስ መጅሊሱ የአንዱ መንሃጅ ፖሊስ ሆኖ ሌላውን ማሳደዱን ትቶ የሁሉንም ክፍሎች ህልውና የሚያከብርና የጋራ መብቶችን ብቻ የሚያስጠብቅ ተቋም እንዲሆን መጠየቅ ነው። እነዚህ እርምጃዎች በአስቸኳይ ካልተወሰዱ ዛሬ ባይሆን ነገ ሁለት መጅሊስ የሚለው ጥያቄ አማራጭ ሳይሆን ብቸኛ የህልውና ማትረፊያ መሆኑ አይቀሬ ነው። ወቢላሂ ተውፊቅ።